400 ስቲል ዲስካውንት ያሳያል። ሌላ የሜንቴናንስ ምናምን የትኛውም ዲለር ከ10,000 በታች ሳያተርፍ አይሰጥም። ከነጭ ጋር የተገበያዩት ቢኖር የሁሉ ዲስከሽን የለም። እዝዳን ፍርድ ቤት ነው የሚገትረ። ግን ልክ እንደ ሶሳይቲ ተከባብረን እንኖር በሚል ነው እኔ ኦኬ ምናምን ብዬ መጣሁት እንጂ ዳን እዛ ጋር ምንም ነገር የሚፈጠረው ነገር የለም። ለዛ ነው በጣም ሁሉም እኔ ነው አታክ የሚያደርገው። የሴት ብር በልተ ብር መብላት ማለት እንደዚህ አይደለም። ብር መብላት ማለት ወስደ እቃውን አለመስጠት ወመከልከል ምናምን እኮ ነው። እቃውን ገዝታ 2500 2400 ዲፈረንስ እያሳየ ወስዷ የተጠቀመችበት ከ3 አመት በኋላ መታ ለተገለበጠ ትራክ እኔ አሁን ነው ያየሁት። መገልበጡ ራሱ ወድቆ ተገልብጦ ኢንሹራንስ የበላችበትን ትራክ ብሩን ስጡኝ ከላው ላይ ማለት እዝና ፌር እንዴት ነው የሚታሰበው? እኔ በወቅቱ አክብሬ ኦኬ ብዬ እሺ ምናምን ብዬ ነው እንጂ ይሄ ትክክለኛ ሀቅ ቢኖራት ልጅቷ ፍርድ ቤት ነው የምትሄደው። ፍርድ ቤት ሄዳ ከሳ ብሯን ታስመን። እንደውም እንደምትናገረው ከሆነ $1 ሚሊዮን ምናምን ካሳ ሁሉ ታገኝ ነበር። ግን ያልተደረገም በዛ ቴዲ አስቀድሞ ነው ፍራውል አስቀድሞ ሰደበኝ አይደል? እኔ አይደለም የተናገርኩት እሱ ነበር አስቀድሞ ከእንትኑ በፊት ይናገር የነበረው። ከዛ በኋላ መጣ እኔ ሰው ተናግሮኝ ሲበዛ ነው መጥቼ የተናገርኩት። እነሱ እዛ ጋር ሰው እያስገባ አታክ ሲደረግ ስለዚህ እኔም አንደበት አለኝ መናገርም እችላለሁ፣ ንግግርም እችላለሁ፣ መናገርም እችላለሁ። ቀጥታ ቤቴን ከፍቼ ቀጥታ ወደ ንግግር ነው የገባው። እሱ ጋር ነው ያዘው። በቃ ከዛ በፊት ያለው ነው ፐርቲነንት። አንደኛ ሁለተኛ ማስታወስ የምፈልገው ሁለታችሁንም ከሌላ ሰዎች ጋር የተደረገ ቢዝነሱ ዋናው ራሱ የተፈጠረው ነገር በእርዳታ ላይ የተፈጠሩ ነገሮችን እነኝን እንዳለ ኤክስክሉድ እናደርጋለን። ምክንያቱም አላማችን አሁን ዛሬ እዚህ የተገኘንበት አላማ እናንተ መሀል ያለውን ነገር ጤነኛ ነገር ነው። ችግሮቹ ከሌላ ሰዎች ጋር የቢዝነስ ዲሊንግ እኔ አስፋራ ሳይኖ አንተና ቴዲ መካከል ቢዝነስ ዲሊንግ የለም። አስፋራ ሳይኖ አንተና ቴዲ መካከል ገንዘብ እጅ ተቃይሮ ወይም በደል ተፈጥሮ አይደለም። ስለዚህ እናንተ መሀል ያለው የንግግር የትሪትመንት ኤክስፔክቴሽን ይሄን እኔ ከቴዲ እጠብቃለሁ፣ እኔ ይሄን ከፍራው እጠብቃለሁ የምትሉት ነገር አለ። ያልጠበቃችሁት ነገር በንግግር በመስተንግዶ አሁን ያነሳቸው አሉ። ሳይድ ይዞ እንደዚህ አይነት ነገር ተናግሯል። መጀመሪያ ላይ የተናገራቸው ነገሮች ተቆርጠው መጥተው ቀርበዋል። እነኛ ያስቀይመውኛል ብለህ ያቀርብካቸው አሉና እነኚህን ዋናዎቹ የምንወስደው ለዚህ ጉዳይ ቢኮዝ ከቴምርም ሆነ ከሌሎች ሰዎች ጋር ያላችሁ ዲሊንግ ኤክስክሉድ እናደርጋለን። ይሄ ነገር መጨረሻው ላይ ወደ እንትን ከገባችሁ በኋላ ይሄ ቻሌንጅ አይነት ነገር ውስጥ የገባችሁት አለ። ለሱ ዮኒ ቶሮንቶንን ማናገረዋለሁ በኋላ ላይ እሱን ፑል ልናደርግ እንችላለን። እሱም የዚህ አካል ፓርት ስለሆነ ማለት ነው። እመጣለሁ ብሏል። አይ ቲንክ 40 ሚኒትስ እንደዚህ ይፈጅብኛል ነው ያለው መሰለኝ። እሱን ፑል ለማድረግ እንትን እንላለን። ወደ ቴዲ ነው የምንሄደው። ፎከሱን ለዛ ነው ይሄ ኤክስተርናል የሆነውን ነገር አንደኛ ማውረድ ያስፈልጋል። ሁለተኛ እየተጣላን አይደለንም ያለነው አይደለ? because in the resolution አሁን ያለንበት ቦታ ትክክለኛ አይደለም። አሁን ያለንበት ቦታ ምን መሆን የምንፈልገው አይደለም። እኛ ወንድማማችነታችን ፍቅራችን ይበልጣል። ቅያሜ ግን ተፈጥሯል፣ ጉዳት ተፈጥሯል። ማይሆን ነገር ተባብለናል፣ በማይሆን መንገድ ተያይተናል። እሱን ለማውጣት ነው እዚህ ያለነው። ስለዚህ እሱን in mind አድርገን እሱን ባገናዘበ መንገድ እንነጋገር። because አንዳንዴ resentment ማለት is living pain again and again ይላሉ አይደል? resentment ማለት ወይም ደግሞ ቂም ማለት ጉዳትህን ልክ እንደ ሪፕሌይ በየጊዜው ባሰብከው ቁጥር እንደገና ጉዳትን እንደገና ህመምን መኖር ነውና እሱን ለማድረግ ሳይሆን አላማችን ያለውን ነገር ተናግረን ችግሩን ተናግረን እውነታችንን ስኳሽ ለማድረግ ነውና ለዛ ነው ፍራ ከተናገርኩ በኋላ እነኛ ነገሮች ዋና ፐርቴን የሚያደርጉት ወደ ቴዲ እነሱ ላይ ፎከስ ለማድረግ ነው። ለቴዲ እድሉን ሰጣለሁ። ቴንክ ዩ ሁላችሁንም ሰላም ብያለሁ። ያው አድማጭ ተመልካቾች ከኔ ጋር የነበሩ እያንዳንዱን ሂደት በደንብ የሚያውቁ ሰዎች ያውቃሉ። ለማያውቁት ደግሞ ምናልባት አንዳንዶች ከመሀል የጀመሩ ሊኖሩ ይችላሉ፣ ከመጨረሻ የጀመሩ ሊኖሩ ስለሚችሉ
አጠራርጌ ዋናውን ነገር ለክሱ እንዳለው እኔም ልንገራቸው ለሚያውቁም ለማያውቁም። ይሄ ነገር እንዳለው የተጀመረው በእርዳታ ጉዳይ ነው። ቀድሞ የጀመረው እርዳታ መሰበሰቡ በሚል አይ ቲንክ ተሙ ነውና ያን ተከትሎ ፍራኦል ምላሽ ሰጠ፣ ቪዲዮ ሰራ። ቪዲዮ ሲሰራ በንግግሩ 98 በመቶ የምትሆኑ እርዳታ ሰብሳቢዎች ከተረጁ በላይ ራሳችሁን ነው የምትጠቅሙት የሚል ስቴትመንት ተጠቀመ። ይሄንኑ ራሱ ደገመ እኔ ጋ ማለት ነው። ይሄንኑ ንግግር ማለት ነው። አሁን እንደዚህ ያለ ንግግር ሲናገር እርዳታ የሚሰሩ ጓደኞች አሉ። ሁላችንም እዚህ ቲክቶክ ላይ ጓደኛሞች ነን። እኔ ቤት እንደዚህ አይነት ንግግር ከተነገረ ራሳቸውን ጀነራላይዝ ተደርጎ የተነገረ ንግግር ስለሆነ ራሳቸውን የማጥራት መብት ሊሰጣቸው ይገባል። እንዲሁ ከተነገረ ቢጠይቁኝ መብት አላቸው። ለምሳሌ እኛም እርዳታ እንሰበስባለን እንዲህ ስንባል ለምን ዝም አልክ ቢሉኝ መልስ ስለማጣ ለመሆኑ እርዳታ ቢሰበስቡ እነማን ናቸው ስም ዝርዝራቸውን ስጡኝ ብዬ ተባብረን በጋራ ስም ዝርዝራቸውን ጠራሁኝ። መጡ፣ አክብረውኝ ሁላችንንም አክብረው መጡ። ጥያቄውን የመጡ የቀሩትም ቀሩ። የመጡት ግን ጥያቄ ካላቸው የሚል ሁላችንም ባለንበት የሚጠየቀውን ጥያቄ ተጠየቁ፣ መለሱ። ከዛ በፊት ፍራኦል እንደዚህ አይነት ስቴትመንት ከተጠቀመ በኋላ በጎን ፌስቡክ ላይ ሄዶ ከከበደ ጋር ፈትቻለሁ፣ ከአየለ ጋር ፈትቻለሁ እያለ ይፈታል እሱ። እኔ እዚህ ጋር በቁም ነገር ነው ያዝኩት። ይህን ጉዳይ በቁም ነገር ይዘናል። እርዳታ ሰብሳቢዎች የሚል በጣም ከባድ ንግግር ነው የተናገረው። ወዲያው በነጋታው ነው የሚፈታው። እንግዲህ ከባላደራው ጋር ይላል፣ ከማስተር አብነት ጋር ይላል፣ እየመረጠ ይፈታል። ደን ቅሬታ ፈጠረ። ይህም ማለት ነው አንዳንዶቹ ለምን ጠራህ ነው። እኔ ከአንዳንዶች በቅርበት የሚያውቁ በቃ ዱላ ቀረሽ ንግግር ነው። በቃ እስኪ ሰለቼ ነው የተመላለስኩት ከአንዳንዶቹ ጋር። ምክንያቱም እሱ እዛ ይፈታል፣ እኔም ለምን ተጠራው ይላሉ። ልክ አላቸው። ከተጠራን ሁላችንም የምንጠራ፣ አንዳንዶች ተጠርተን አንዳንዶች ማንጠራበት ምክንያት ምንድን ነው አሉ። ትክክል ነው ይህን ያደረጉት። መለስኩላቸው በቻልኩት መጠን። የሆነ ሆኖ ላይቭን ከከፈትኩኝ በኋላ እያወያየን ረጅም ሰዓት ተቀመጥኩኝ። በቴሌግራምም ጥያቄ እየሰበሰብኩኝ ጠየቅናቸው። መጨረሻ አካባቢ ተምር መጣች። ይሄ ጉዳይ እኔ አውቀዋለሁ። ኦልሞስት 3 ዓመት ምናምን ይሆናል። እንደዚሁ እየገባች አንድ ሁለት ይባባላሉ ሁለቱም እና ብዙ ጊዜ ወይ ተምር ትወርዳለች ወይ ፍራኦል ይወርዳል። ሲንከባለል የመጣ ጉዳይ ነው፣ አውቀዋለሁ። የዛን ጊዜ ግን ተምር ገባችና ፍራኦል እንዲያርጎኛል ብላ ተናገረች። ሁለቱም እዛው ላይ አንድ ሁለት ሊባባሉ ሲሉ ለአንዴና ለመጨረሻ ጊዜ ይህ ጉዳይ ለምንድን ነው ማይፈታው የሚል ጥያቄ ተነሳ። እሱም ይፈታል እሷም ይፈታልኝ አለች። እኔ ፖለቲካ ነው ማወያዩ። ማህበራዊም ጉዳይ ሲሪየስ የሆኑ ነገሮች ካሉ አወያያለሁ፣ ሙያ በፈቀደው መጠን አወያያን ካሉ በሃይማኖታዊም ጉዳይ ላይ አወያያቸዋለሁ። ይሄን ነው የማውቀው። ስለዚህ ቀጠሮ ሲያዝ ጉዳዩም ትንሽ ከበድ ያለ ነገር ስለነበረ $167,000 ኬዝ ነው። እንግዲያውስ እንዳወያያችሁ የምትፈልጉ ከሆነ ጊዜን ሰውቼ ለምቀመጥበት ትከፍሉኛላችሁ አልኩኝ። በግልጽ በህዝብ ፊት ነው የነገርኳቸው። በሰዓት $500 ትከፍሉኛላችሁ አልኳቸው። ተስማሙ። ህዝብ እያየ ይሄ ፐብሊክ ሪከርድ ነው፣ በድብቅ ምናምን አይደለም፣ ይሄ ብራይብ አይደለም። ስራዬን ትቼ ከተቀመጥኩኝ ትከፍሉኛላችሁ አልኳቸው። እሱም እሺ አለ፣ እሷም እሺ አለች። በተረፈ እኔ ምንም ወሬ ለማድመጥ እንትን የለኝም አይደለም ብያቸው ኦኬ ያለን። የዛኑ ቀንም ነገርኳቸው፣ እሺ አሉ። አድማጭ ተመልካች ትክክል ነው አልኳቸው። እንዴ ፌር ነው እንዴ $167,000 ኬዝ ይዘን ምንድን ነው ምናምን አሉ። ኦኬ ወደዛ ገባን። ስለዚህ ለፖለቲከኞች እንደማደርገው ለእነሱም ጊዜ ሰጧቸው። ለፍራኦል 8 ደቂቃ፣ ለእሷ 8 ደቂቃ። እሷ ስትናገር እሱ ያደምጣል፣ እሱ ሲናገር እሷ ታደምጣለች። ኢንተራፕት መደራረግ አይፈቀድም፣ ያው የምታውቁት ነው። በዚህ መሀል በመጀመሪያው ዙር ህዝብ እያወቀ ፐብሊክ ሪከርድ ነው፣ ሙሉ ቪዲዮ አለ። ቅድም ፍራኦል ሲናገር መኪናው መገልበጡን አሁን የሰማሁት ይላል። ግን መኪናው መገልበጡን የሰማሁ አሁን አይደለም። እያንዳንዱ ንግግር እኔ በሲሪየስ ነው ማለት። የዛን ጊዜ መኪናው ስለመገልበጡም አውርተናል። ምንድን ነው ያልከው? መኪናው በእጅሽ አለ ስላት መኪናው እንደተገለበጠ ነግረኸኛል አንተ። ይሄ መኪና በእጅ የለም አሁን ተጎድቷል፣ አደጋ ደርሶበታል አለችኝ። እና በእጅሽ በሌለ መኪና ነው እንዴ ጊዜን የምትገዩ ብዬ ወሰንኩኝ እዛው ማለት ነው። ውሳኔ ስወስን እሱ መሀል ገባና
ቆይ ብሎ ቶፒኩን ለጠጠው። ያ የተወሰነ የወሰንኩትን ጉዳይ ማለት ነው። እንደውም ካልኩት ዋጋ በላይ ካልኩት ዋጋ ኢንቮይስ አመጣለሁ በሚቀጥለው ካልኩት ዋጋ ባነሰ 0.5 ሳንቲም ወይም ደግሞ 74 ሳንቲም ቅናሽ ካመጣሁኝ $50,000 አስገባላታለሁ አለ። አሁን ኤስካሌት አደረገው ማለት ነው ውይይቱን። እሺ ተባባልን። እኔ ሳደርግ አንዳንድ ጊዜ የራሴ ውሳኔ እንዳይሆን በቴሌግራም ጥያቄ ጠይቃቸዋለሁ። ኒውትራል ብዬ ማስባቸውን ጓደኞቼ ይገባሉ፣ ወይም ደግሞ ቲክቶክ ላይ የምናውቃቸው ይገባሉ።